እግዚአብሔርን እንደምታዩት ሀገራችን በደቡብ ዙሪያ ነው። ከጂንካ 21 ኪሎ ሜትር ወደ ቋቁ መስመር ይገኛለውና እንደምትመለከቱት በጣም ዝናብ ከማጣት የተነሳም ሀገሩም ከተማውም በጣም ድርቅ ውስጥ እየገባ ይገኛልና ዘር የለም። ከፍት የሚመገብበት መኖ ራሱ የለም። ውሃ ራሱ የሚጠጡት እንደምትመለከቱት ይሄው በጣም ደርቋል። የለም የሚጠጡት አቅተዋቸው ይሄው ጭቃ ብቻ ነው ያለው። ዝም ብሎ እንደምትመለከቱት ይሄ ሙሉ ውሃ የሞላ ነበረ። አሁን የለም፣ ዜሮ ነው የሆነው። ወዳጆቼ አሁን ምንድነው የዚህ መፍትሄው? ምንድነው? ምን እናድርግ የምትሉት ሰዎች አላችሁ። ወዳጆቼ በልባችን ወደ እግዚአብሔር እንመለስ። ሰው ከእግዚአብሔር ርቆ የራሱ ፍላን ላይ ሩጫ ላይ ነው። ወዳጆቼ እግዚአብሔር የልቡን ሰው ፈልጓታል። ሰው ወደ እግዚአብሔር ቢመለስ እግዚአብሔር የምድርቱን በረከት ይሰጣል። ከእግዚአብሔር ሐሳብ ሰው ወጣ። ሰው በልቡ ያሰበው የክፋት ምንጭ መርዝ ብቻ ነው። ሰው ከእግዚአብሔር ሐሳብ ወጥቶ የራሱን ነገር እየተከተለ ነው። ለዚህ ጉዳይ ዋናው ነገር ወደ እግዚአብሔር መመለስ እንደሆነ ሊያሳውቃችሁ ወደዚህ መጥቻለሁ። መጽሐፍ እንደምናገረው የምድሩቱን በረከት ለመብላት ለእግዚአብሔር መታዘዝ እንደሆነ፣ ለእግዚአብሔር መገዛት እንደሆነ መጽሐፍ ይናገራል። በጣም የሚገርማችሁ ነገር አሁን ሐምሌ ላይ ዘር የሚዘራ አሁን 2 ወር አልቋል። በጣም የሚገርማችሁ ዘር የለም፣ ዜሮ ሆኗል። ሰው ባዶ ሆኖ ድንጋጤ ውስጥ ነው ያለው። ወዳጆቼ ከመደንገጣችን በፊት እግዚአብሔር ጋር እንመለስ ብለን ጓደኛችሁ ሼር እያደረጋችሁ እግዚአብሔር በእኛ ላይ ምን ተመልክቶ ነው በእኛ ላይ እንደዚህ አይነት ያለውን ነገር እያመጣለው ብለን ራሳችን እያየን እስኪ ለምድራችን እንጸልይ። ወዳጄ ዛሬ መልእክቴ ይሄ ነው። እግዚአብሔር ጋር እንመለስ። እግዚአብሔር ጋር እንመለስ። እርሱ ይቅር ባይ ነው። እርሱ ጋር እንመለስ። ለምድራችን ምሕረትን ያወርድ፣ ለሀገራችን ምሕረትን ያወርድ። ምድራችን ለደቡብ እግዚአብሔር ምሕረትን ያወርድ። ለበና ጸማይ ወረዳ ደግሞም ለአሪዞን እግዚአብሔር አምላክ ምሕረትን ያወርድ። ለበና ጸማይ ዞን ደግሞም ለአሪዞን ያለው ውስጥ እግዚአብሔር ምሕረትን ያወርድ። በሰሜን አሪ በኩል ያለው እግዚአብሔር አምላክ ምሕረትን ያወርድ። ምድራችን ላይ እግዚአብሔር ያየ ነገር አለ። ወደ እግዚአብሔር እንመለስ። ወደ እግዚአብሔር እንመለስ። ይቅርታ እንጠይቀው። እርሱ ይቅር ይለናል፣ ምሕረቱን ያወርድልናል። እንደምታዩት ነው፣ ምንም የለም፣ ምድረ በዳ ነው ያለው። እግዚአብሔር አምላክ ለምለም ያድርግልን። በምስጋና እንቀርባለን።